ዓለምን ያስደነገጠ በጣም ልብ የሚሰብርና የሚያሳዝን ነገር ተፈጥሯል። ማን ነው እሱም? ምንድነው? ፊት ለፊታችሁ ላይ የምትመለከቷቸው እነዚህ 6 ልጆችና ከነ አባታቸው ተገለዋል ማለት ነው። የተገደሉበት መንገድ ደግሞ በጣም ነው ልብ የሚሰብረው። እንዴት እንደሆነ እነግራችኋለሁ። ባካችሁ ቪዲዮ ላይክ፣ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይጋውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ በጣም በሚያሳዝንና ልብ የሚሰብር እንዲሁም ደግሞ ብዙዎቻችን ልንማርበት የሚገባ ቪዲዮ ነው ማለት ነው። በተለይ ደግሞ ሁለት የምታገቡ ወንዶች ስታገቡ ምን ማለት እንዳለባችሁ የምታውቁበት ይመስለኛል በእርግጠኝነት። እና ብዙ ልጆች በእንጀራ እናታቸው በእንጀራ አባታቸው ብዙ በደልና ብዙ ችግር እየደረሰባቸው ነው። ግን የዛሬው በጣም ልብ ይሰብራል። አስባችሁታል? አንዲት እናት 6 ልጆቿን እንዲሁም ደግሞ የምትወደው ባሏን ስታጣ ምን ያክል ልብ እንደሚሰብር፣ ለዛውም ደግሞ የገደለቻት ማናት ወይም ላይ የገደለቻቸው ደግሞ ፊት ለፊታችሁ ላይ የምትመለከቷት ህፃን ልጅ አቅፋ የቆመችዋ ሴት ናት ማለት ነው። እነዚህ ለነዚህ ልጆች ደግሞ እሷ ምኗቸው ናት ልትሉ ትችላላችሁ። የእንጀራ እናታቸው ናት። አስቡት እንዴት አድርጋ በምን አይነት መልኩ እንደገደለቻቸው አስቡ። እናታቸውም ጭምር ልትጨምራቸው ነበረ። አላህ ሲያተርፋትና ጊዜዋ ስላልደረሰ እንዲሁም ደግሞ እናት አባቶቿንም የሰውየውን እናት አባትም ልትገላቸው ትችል ነበረ። ለነሱ ግን ልትገላቸው ስላልፈለገች እነዚህን ወይም ደግሞ የባሏን ምስት ልጆችና ባሏን እንዲሁም ደግሞ ልጆቹን ለመግደል ነበር ያሰበችው። ግን አላህ ሱብሃነሁ ወተዓላ ደግሞ ሲያተርፋት ልጆቿ ሞተው ባሏን አታ እንዲሁም ደግሞ ሙሉ ቤተሰቦቿን አታ እናት ተርፋለች ማለት ነው። የተረፈችበት መንገድ ደግሞ በጣም የሚገርም ነገር ነው ማለት ነው። እሱም ምንድን ነው? እንዴት ልትገላቸው ቻለች? እንዴት ተገደሉ? በምንድን ነው የገደለቻቸው ልትሉ ትችላላችሁ። የገደለቻቸው ደግሞ እንደ ጥሩ ሰው ሆና እንደ መልካም ሰው ሆና ቀርባቸው ውስጧ ግን በጣም ልቧ ጦቅሮ ምን ያክል ጨካኝና ምን ያክል በቃ አረመኔ እንደሆነች የምታዩበት መንገድ ምን እንደሆነ ታውቃላችሁ? እንደዚች ህፃን ልጅ አቅፋ አስቡት እንጂ የህፃን ልጅ እናት ሆና ልጅ እያላት ግን እነዚህን ለጋ ህፃናትን 6 ለጋ ህፃናትን በእናታቸው እቅፍ ወደ አኼራ እንዲሄዱ አድርጋለች ማለት ነው። እሷ አልበቃ ብሏት ደግሞ የገዛ ባሏንም ገላለች ማለት ነው። የገዛ ባሏ ግን ልትገለው አልፈለገችም ነበረ። አላህ ሱብሃነሁ ወተዓላ ደግሞ በቃ ቀደር አድርጎበት ያንን ነገር እንዲበላና እሱም ልጆቹን እንዲከተላቸው ተደረገ ማለት ነው። አስባችሁታል? እናም እንዴት አድርጋ እንደገደለቻቸው ልንገራችሁ። ከዚህ በፊት በመሀላቸው የሆነ በቃ ታውቃላችሁ የእንጀራነት ወይም ደግሞ ሁለተኛ ሚስት ስትሆኑ የሆነ ነቆራ ይኖራል፣ መቀናናት ይኖራል። ገብቷቸዋል። እሷ ልጆቹን ገላ ባልየውን የብቻዋ ለማድረግ ነበረ ያሰበችው። ሚስቱንም ገላ በቃ ሙሉ በሙሉ ማንም አያውቅም ይህንን ነገር ሳደርግ ማንም አያውቅም ብላ አስባበት ከዛ በፊት አስባ ወስና የገባችበት ነገር ስለሆነ ማለት ነውና እንደነገርኳችሁ በምግብ ነው የገደለቻችሁ። በምግብ ደግሞ የሚበላ ወይም ደግሞ እነሱን እንዲሁ በቃ ሰው ሳያውቅ በድንገተኝነት የሚገላቸው ነገር ነበር ያደረገችባቸው። እንደ ስም አይነት የተለያየ አይነት የሚገሉ መድኃኒቶች አሉ። ከነዛ ውስጥ ደግሞ እነሱን በድንገት በቃ ማንም ሳያውቅ ማንም ልብ ሳይል እነሱን ገላ በቃ ባሏን ብቻ አድርጋ እዛ ያቺ ሁለተኛ ሚስት የነበረችበት ህይወት ላይ እሷ ገብታ ለመኖር ነበረ ሀሳብ የነበራት ማለት ነውና እንደነገርኳችሁ ሌላ ጊዜ ኩብዝ ሰጥታችሁ አታውቅም። ተገናኝቶም እንዲሁ በቃ ሁሉም የራሳቸው የሆነ ህይወት አላቸው። የራሳቸው የሆነ ቤት አላቸው። ፎቅና ምድር ነው የሚኖሩት። እሱ እናት አባት አለው። እናት አባቶቹ ታች ይሆኑና አንደኛዋ ሴት ሁለተኛዋ ሴት ላይ አንደኛዋ ሴት ደግሞ መካከል ላይ ነው የምትኖረው ማለት ነው። ፎቅና ምድር ነው የሚኖሩት። ከዛ ሌላ ጊዜ ኩብዝ ሰጣቸው አታውቅም። ምንም ነገር በቃ የሚገናኙበት ነገር የለም። ያን ቀን ግን ኩብዝ ይሄ የሚበላውን ኩብዝ ታውቁታላችሁ አይደለ? ከኢዳም ጋር እንዲሁም ደግሞ ከፉል ጋር ከተለያየ ነገር የሚበላ ኩብዝ ታውቁታላችሁ። የኩብዝ መስሪ ይሉታል። ቤት ውስጥ የሚሰራ
እነሱ ሌላ ጊዜ ውጭ ነበረ ወጥቶ የሚገዙት እሷ ደግሞ ዛሬ ኩቡዝ እኔ በጣም ምርጥ ኩቡዝ ሰርቻለሁ እና ውጭ ሄዳችሁ እንዳትገዙ ብላ ልጆቹን ጠርታ ይሄንን ኩቡዝ ወስታችሁ ብሉ ትላለች ማለት ነው። ያን ቀን ደግሞ የዚች የአንደኛዋ ሚስት ተራ ነበረ። ባልዮም እዛ ነው የነበረው ማለት ነው። እና ለቁርሳቸው ነበረ የሰጠቻቸው። ታውቃላችሁ አረብ ሀገራት ላይ ቁርስ ላይ ነዋሽፍ ነገር ነው የሚበላው። ገብቷቸዋል። ከዛ ያንን ኩቡዝ ላይ ደግሞ ለቤተሰቦቹ ወይም ደግሞ ለእናት ለአባቱ የላከችው ኩቡዝ እሱ መድኃኒት የለበትም፣ ግን መድኃኒት አድርጋ የላከችው የዚች የወንደኛዋ ሚስት ጋርና ለነ ልጆቹ ነበረ ኩቡዝ የላከችው ማለት። ያንን ኩቡዝ ደግሞ ልጆቹ በየዋህነት እናትየውም ደግሞ ይሄንን ነገር ታደርግብኛለች ብላ ስላላሰበች ለልጆቹ እንዲበሉ ታደርጋለች ማለት ነው። እሷ ግን የኩቡዝ ሀሳስያ ስላለበት ወይም ደግሞ አንደኛዋ ሚስት የኩቡዝ ሀሳስያ ስላለበት ስለማትወድ መብላት አልፈለገችም። ሌላ ነገር በልታ ልጆቹ እንዲበሉና ባልየው እንዲበላ ነው ያደረገችው ማለት ነው። ከዛ ከበሉ በኋላ ከሰዓታት በኋላ አንደኛዋ ልጅ ታመመ። ወደ ሆስፒታል ወሰዱት። በጣም ታመመ። በቃ እንዲሁ በቃ ሆዴ ነው የሚሉት አለው። የስድስቱም ሆዳቸው ነበር የሚያማቸው ማለት በቃ ሆዳቸው ውስጥ የሆነ ነገር እንዳለ አስቡት እንግዲህ ጀረቲም ነገር እንዳለ ነበር የሚታሰበው። በድንገተኛ ሞቱን የተባለው ገባችሁ? መድኃኒት ምናምን ይሄ ስሙ በኋላ ላይ ነው መጨረሻ ላይ ልጆቹ በተከታታይ ሲሞቱ ግዴታ መጣራት ስላለበት የእያንዳንዳቸውን ደም ወስተው ቼክ ያደረጉት ማለት ነው ሐኪሞቹ። መጀመሪያ ግን ድንገተኛ ሞት ነው ተብሎ ሰከረተል መውት ነው ተብሎ ነበር የታሰበው። አንደኛዋ ልጅ ከ6 ሰዓታት በኋላ ሞታ፣ ሁለተኛውም ቀጠለ፣ ሶስተኛውም ቀጠለ፣ አራተኛውም ቀጠለ፣ አምስተኛው አንድ ቀን ሙሉ እየታመመ እየተሰቃየ ቆይቶ ሞተ። እንደገና ሌላኛውም ደግሞ ስድስተኛውም ተደገመ። ልጆቹ ከሞተ በኋላ ከሀዘን ከስቃይ ሰውየው እያዘነ በቃ ካሜራ ላይ ራሱ ቀርቦ ተናግሮ ነበረ ማለት ነው። እየተናገረ እያለ ጤነኛ ነበረ። እሱንም እየቆየ ያ መድኃኒት ጀመረው ማለት ነው። አስባችሁታል? በ2 ቀን ውስጥ 6 ልጆቹን አጣ። ከዛ 4ኛው ቀን ነው 3ኛው ቀን ላይ ባልየውም ተደገመ ማለት ነው። ያን ቀን የቀረችዋ አላህ ሱብሃነሁ ወተዓላ አለሁልሽ ወይም ደግሞ ቀንሽ አልደረሰም ብሎ ያተረፋት ሚስትዮ ብቻ ናት ማለት ነው። ያን ቀን ያንን ምግብ ያልበለችዋ ሚስትዮ ብቻ ናት የተረፈችው። ሌሎቹ እዛ ቦታ ላይ ያንን ኩቡዝ የበሉ ልጆች እንዳለ ከነ አባታቸው በ2 ቀን ውስጥ ህይወታቸው አለፈ። ማን አስባችሁታል? 6 ልጆቿንና የገዛ ባሏን በአንድ ቀን በ2 ቀን ውስጥ ሞቱባት ማለት ነው። ይህ ነገር ደግሞ በቃ ሰው ጥርጣሬ ፈጠረበት። ያን ቀን ምን በልታችሁ ነበረ እየተባለ መጀመሪያ ላይ በቃ ድንገተኛ ሞት ነው የሆነ በቃ ወረርሽኝ በሽተኛ የገባ መስሏቸው ነበረ ሰዎቹ ሲያስቡት። ሀታ ሶሻል ሚዲያ ላይ ራሱ ቀርቦ ሲናገር በጭራሽ ሁለተኛ ሚስቱን አልጠረጠሯትም፣ ወይም ደግሞ የእንጀራ እናታቸውን አልጠረጠረቻትም ማለት ያቺ ሀታ እናትየው ራሱ የልጆቹ እናት ራሱ አላሰበቻትም ነበር። እሷ ይሄንን ነገር አድርጋ የልጆቿን ህይወት የምታሳጣት አልመሰላትም ነበረ ማለት ነው። በኋላ ላይ እየቆየ ሲታሰብ ያን ቀን የበሉት ሁሌም የበሉት ኖርማል ነገር ነው የበሉት። ግን ሁሌ ለመጀመሪያ ጊዜ ያቺ ሁለተኛ ሚስትዮ ለመጀመሪያ ጊዜ እንጀራ እናትየዋ ማለት ነው ለመጀመሪያ ፎቶዋን አያቿት። ለመጀመሪያ ጊዜ ነው ያንን ኩቡዝ ስትሰጣቸው። ከዛ በፊት አይገናኙም፣ ምንም አይሉም፣ አይቀራረቡም። በቃ ሁሉም በየቤታቸው ይቀናናሉ። ታውቃላችሁ በሁለት አንድ ባል 2 ሚስት ካገባ መሀላቸው ነቁራ አያልቅም፣ ነግሬያቸዋለሁና ስለዚህ ሌላ ጊዜ የምትሰራቸው ምግቦች ናቸው ለልጆቿ የምትሰጣቸው። በቃ ሰው ደግሞ የጠረጠረው ምን እንደሆነ ታውቃላችሁ? እናትየዋን ነበር የጠረጠረው። እንዴት እናት የፈለገ ያክል ጨካኝ ብትሆን 6 ልጆቿን በአንድ ቀን ትገላለች? አስባችሁታል? ከዛ በኋላ ደግሞ በቃ ሴቷም ነገሩ ሲል ባልየው ሲሞት በቃ እሷን ጠረጠረች ማለት ነው። ለምን ያን ቀን የሰጠችን ኩቡዝ ሊሆን ይችላል። እኔ ሌላ ተጨማሪ ነገር ኖርማል ሁሌ የምንበላው ነገር ነው። ምን አለች መሰላችሁ?
እኔ በዛ ኩቡዝ መድኃኒት አድርጌ ከሆነ ለምን እናት አባቱ አልሞቱም? ስለዚህ እናት አባቱ ላይ ምንም እነሱም እኮ በልተዋል። ያንን ኩቡዝ የሰራሁትን ኩቡዝ እነሱም በልተዋል። እንዴት አልሞቱም? በሽታ ነው የገደላቸው ነበር ያለችው እቺ እንጀራ እናትዋ ስትያዝ ማለት ነው። በኋላ ላይ ግን ሲጣራና ወይም ትልቅ ሙስተሽፋ ላይ ወይም ደግሞ ትልቅ ሆስፒታል ላይ ተወስቶ የነዚያ የልጆቹን ግዴታ ደግሞ ጀናዛቸውን ያኔ በኖርማል ሞቷል ተብሎ 4ቱ ልጆች ተደፍነው ነበረ። ምንም አይነት ምርመራ ሳይደረግላቸው መጀመሪያ ላይ ተመርምረው በቃ ኖርማል ሞትና ምንም አይነት መድኃኒት ወይም ደግሞ ውስጣቸው ላይ የገባ መድኃኒት ያለ አልመሰላቸውም ነበረ። በኋላ ላይ ሁሉም የሞቱበት ሁኔታ ደግሞ በአንድ አይነት ህመም ምክንያት ነው። ሆዳቸውን እየታመመ የነበረ ሙቀትና ሆዳቸው ሙቀት በቃ በዚህ መልኩ ነበር የሞቱት። የእያንዳንዳቸው ደግሞ ጀናዛ ወይም ደግሞ ሬሳቸው ተወጥቶ የእያንዳንዳቸው እንትን እነሱ ላይ በአንድ አይነት መድኃኒት የሞቱት ወይስ በምንድን ነው የሚለውን ታህሊል ወይም ደግሞ ምርመራ ተደረገላቸው። ጀናዛቸው ተወጥቶ ከእያንዳንዳቸው ከሰውነት ላይ ወስተው ደም ይሁን የተለያየ አይነት ነገር ወስተው ያንን ነገር ምርመራ ተደረገ ማለት ነው። ሲመረመሩ በአንድ አይነት ነገር ነው የሞቱት። እሱን ደግሞ ትልቅ ሆስፒታል ላይ ወይም ደግሞ ታዋቂ የተባለ ትልቅ ሆስፒታል ላይ ወስደው ሲመረመር የተገኘው ስም ይሉታል እዚህ ሀገር። እኛ ሀገር ምን እንደሆነ ገዳይ መድኃኒት ነበር ያደረገችባቸው። እሱም ደግሞ የማይታወቅ ሰዎች በቃ በትልቅ ሆስፒታል ላይ ካልሆነ በእነዚህ ትንንሽ ሆስፒታሎች ላይ በቃ ቤተኛውም የሆስፒታል የሚመረመሩበት እቃዎች ላይ የማይወጣ ነገር ነበረ ማለት ነው። በኋላ ላይ ግን ያ ውስጥ ስም ወይም ደግሞ ገዳይ መድኃኒት አድርጋ ነበረ የገደለቻቸው። መጨረሻ ላይ ግን ማህከማ ወይም ደግሞ ፍርድ ቤት ሊወሰንባት ስትቀርብ ምንድን ነው ያደረገችው? ህፃን ልጇን ነበር አቅፋ የመጠችው መግቢያ ላይ ያያችሁት ማለት ነው። እሱንም ደግሞ ያደረገችው ሰው እንዲያዝንላትና ህፃን ልጅ አላት እንዳትገደል ወይም ደግሞ ምንም አይነት ፍርድ እንዳይፈረድባት ነበረ ልታደርግ የፈለገችው። ማንም ግን ሊያዝንላት አልፈለገም ማለት ነው። እና ነገሩ እንትን ውሳኔ ትልቅ ውሳኔ ላይ አልተደረሰም። ግን አሁን ሰዓት ላይ የሞት ፍርድ ይፈረድባት ምን ገና ቀራሩ ወይም ደግሞ ገና ውሳኔው ስላልወጣ እባካችሁ ለሁለት ወይም ደግሞ ሁለት ባለትዳር ወይም ደግሞ ሁለት ሚስት የምታገቡ ሰዎች እባካችሁ ጥንቃቄ አድርጉ ማለት ነው። ወላሂ ቤተሰቦቻችሁንም የራሳችሁንም ህይወት ሊያበላሽ ስለሚችል ሁለት ሚስት ከማግባታችሁ በፊት ከኋላው ምን ይመጣብኛል፣ እኔ አታግቡ እያልኩ አይደለም። እኔ አላህ የፈቀደው ሀላል ያደረገው ነገር ነው። ግን እናንተ ሚስቶቻችሁን በስነ ስርዓት ማታስተዳድሩ ካልሆነ እባካችሁ የሰውንም ህይወት አታበላሹ፣ የልጆቻችሁንም የራሳችሁንም ህይወት እንዳታጡ ማለት ነው። ለምን አንድ ሚስት አግብታችሁ ከልጆቻችሁ ጋር ደስተኛ ሆናችሁ መኖር ትችላላችሁ። የማግባት አቅም አለኝ እንዲሁም ደግሞ ሁሉ ነገር ተማርቶልኛል የምትሉ ከሆነ በቃ ሌላ ቦታ ውስጣችሁ ነው ያችን ሚስታችሁን ማስተዳደር ያለባችሁ። አንድ ቦታ ላይ አንድ ግቢ ውስጥ አንድ ኢማራ ላይ አንድ አታድርጓቸው። ሁላቸውም የተለያዩ ቦታ ውስጣችሁ ነው ማድረግ ማስተዳደር ያለባችሁ ነው ብዬ የማስበው ማለት ነው። እና አላህ ከእንደዚህ አይነት ፈተናና ከእንደዚህ አይነት አላህ ይጠብቀን። በጣም የሚያሳዝንና ልብ የሚሰብር ነገር ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ሀባይቢ የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።